አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? እንዴት አደራችሁ? እኔ ጋር ችግር ነው አልሐምዱሊላህ። እንዴት ነው? ከሀገር የመጣልኝ ዕቃ ላሳያችሁ። ከሀገር የተላከልኝ ልጆች የላኩልኝ ዕቃ ላሳያችሁ ነው። ከመጣ ቆይተዋል፣ ግን ሰዎቆቹ አሁን ያመጡልኝ ቆሎ በፊት ኢትዮጵያ እያለን 24 ሰዓት ከመብላታችን የተነሳ ስናየው ያስጠላን ነበረ። አሁን ግን ስናየው ብርቅ ነው የሚሆንብኝ። እኔ በተለይ በእርግጥ በየትኛው ጥርሳችንን እንበለዋለን፣ ግን ከኢትዮጵያ መጣ ሲባል ደስ ይላል። አንዴ ይሄ ነው፣ ሁለተኛው ይሄ ነው። ሁለቱም አልከፈትኳቸውም ገና ማታ ነው የመጣው። እኔ ሲጀመር ጥርሴ ያመኛል፣ ግን እንዲሁ ሲመጣ ደስ ይላል። ብዙ ስለሆንን በእርግጥ እንበለዋለን። ሰራተኞች ብዙ አለን። ጅማ ቀን በተለይ እንሰበሰባለን። ያሳደገን በእርግጥ እኔ ብዙም አይደለሁም ማለት መስራቱም ያንን ያህል አይደለሁም። ያሳደገን ሽሮ ላይ ሽሮ ሀብታም አይል ድሃ አይል። ድሃም መስራት ይችላል፣ ሀብታምም መስራት ይችላል። በርበሬ የቤት የተዘጋጀ በርበሬ ነው። እዚህ ሀገር ምን ይሰራበታል? አሁን ልስራ ብላችሁ ስትሰሩ እንትን ይላል፣ ይሸታል። ቤት ውስጥ ወጣ ሲሉ ነው እንጂ የኛ በርበሬ የኛ ምግብ አረብ ቤት ውስጥ መስራት ከባድ ነው። በተለይ ደግሞ ሹጋ ላይ ሲሆን ቤቱ እርስ በራሱ ስለተያያዘ በጣም ይሸታል። እነሱ ደግሞ ያው ጥሩን ሽታ አይወዱም፣ መጥፎውን ሽታ ነው እንጂ እና ይሄ ከሀገር የተላከልኝ ነው። ይሄም ከሀገር የተላከልኝ ነው። እናቴ አይደለም የላከችልኝ፣ አላህ ጀነተል ፊርደውስ ይወፍቃት። እናቴ ወደ አኺራ ሄዳለች። ባለቤቴና ልጆቼ ናቸው የላኩልኝ። በነገራችን ላይ ይሄ በርበሬ ባለቤቴ ራሱን ያዘጋጃል፣ ሰራተኛ የለውም፣ ራሱ ነው የሚያዘጋጀው። የኢትዮጵያ ሰራተኛ ወርቅ ሆኗል። እዚህኛ አፋችን ውስጥ ዝንብ ገብቶ ይወጣል ስራተን። ኢትዮጵያ ግን በእግር በፈረስ እንዲፈለጉ አይገኙም። እና ይሄ ነው እላችኋለሁ። ከኢትዮጵያ የመጣልኝ ቆሎ፣ 2 ሽት ቆሎ፣ ሹሮና በርበሬ 11 አመት ስቆይ መቶልኝ አያውቅም። ቆሎና ቅቤ ምናምን መቶልኛል ብዙ ጊዜ፣ ግን ሹሮ በርበሬ መቶልኝ አያውቅም። ከዚህ ነው ከሀበሻ ሱቅ የምገዛው። አፈር ነው የሚለው፣ ምንም እንትን የለውም ከዚህ የሚገዛው። እና እንደዛ ነው። ለምንድን ነው ግን ልክ ከኢትዮጵያ የሆነ ነገር መጣ ሲባል እኔ አሁን ማታ ከረፈደ ነው ያቀበለኝ ያመጣው ሰውየው ማለት ነው። ግን እያሰብኩት እንቅልፍ እንኳን አልመጣብኝም። ተነስቼ ለመክፈትና ለመብላት እንደነገርኳችሁ ጥርሴ ያመኛል፣ አልችልም። ያኔ ትንሽ ጋሲ ነው። ያው እንደዚህ ጁማ ቀን ሰራተኞች ስንሰበሰብ ጊዜ እናሳልፍበታለን። እዚህ አሁን አሉ ምርጥ ቅቤ የሚሸጡ፣ የተነጠረ ሳይነጠርም የሚሸጡ አሉ። ቆንጆ ነው፣ ጣዕም አለው፣ ምንም አይልም። ግን ከኢትዮጵያ መጣ ሲባል ደግሞ የሆነ ልክ አዲሳችን ምንም አይተነው የማናቀው ምናምን ነው የሚመስለው። እና ለምን እንደሆነ እንጃ ከሀገራችን ጥለነው ስንወጣ ይናፍቀናል መሰለኝ። እና በጣም በቃ ሽታው ራሱ ኢትዮጵያ ነው የሚለው ደስ ሲል። በተለይ ይሄ ሽታው እንዴት ደስ እንደሚል ወላሂ እውነቴን ነው። እና ይሄ ነው እላችኋለሁ። ያመጣውም አመሰግናለሁ፣ የላከልኝም አመሰግናለሁ። እና ደስ ይላል፣ ያሳያችሁ ብዬ ነው።